ፍርድ የተዛባባቸውና የተገፉ ሰዎች እውነትን ይዘው በአምልኮተ እግዚአብሔር ጸንተው በስሙ ሲማጸኑበት ፍትሃዊ ፍርድን የሚያስፈርድላቸው፣ ከሃይማኖት የወጡ ሰዎችን የአምላኩን ኃይል በማሳየት ወደ አምልኮተ እግዚአብሔር የሚመልሳቸው፣ በተወለደ ጊዜ መላእክት በአጽርቅተ እሳት የጠቀለሉት፣ አድጎ በጎረመሰም ጊዜ ለባህታውያንና ለመናንያን አብነት ሊሆን ሀብት ንብረቱንና ቤተሰቦቹን ትቶ ወደ ምድረ በዳ በመሄድ በምናኔ የኖረ ንጉሥ አካብ በሚስቱ በኤልዛቤል ምክር ምክንያት ጣዖታትን ባመለከና ሕዝቡን ባስመለከ ጊዜ ወደ አምልኮተ እግዚአብሔር እንዲመለስ ሳይፈራ የገሰጸው፣ እምቢ ባለውም ጊዜ ሰማይን ለ3 ዓመት ከ6 ወር ዝናብ እንዳይሰጥ የለጎመው፣ በቁራዎች አፍ ምግቡን እግዚአብሔር እየላከለት የተመገበ፣ ወደ ሰራፕታ ሀገር ሄዶ የደጓን መበለት ቤት በበረከት የሞላላት፣ ልጇ በሞተባትም ጊዜ ከሞት ያስነሳላት፣ በግፍ ስለሞተው ስለ ናቡቴ ደም መፍሰስ የገዳዮቹም ደም እንደሚፈስ ትንቢት የተናገረ፣ በጸሎቱ እሳትን ከሰማይ አውርዶ መስዋዕቱን ያሳረገ፣ ብዙ ድንቅ ተአምራት